ብዙ ጊዜ ከሚቀርብልኝ ጥያቄ ምቀኛ አስቸገረን ምን ይሻላል የሚል ነው። ዛሬ በአላህ ፈቃድ በዚህ ጉዳይ ላይ መፍትሄ የምላቸውን ሀሳብ ይዤላችሁ መጥቻለሁ። በዚህ አጋጣሚ ምቀኛ የሚበዛባችሁ ሰዎች አላህን ምን ያህል እያመሰገናችሁ ነው? ምክንያቱም ምቀኞች እናንተ ላይ መብዛታቸው እናንተ ጋር መልካም ነገሮችና ጸጋዎች እንዳሉ ያመለክታል። ነገራችን ላይ እኔም ወደዚህ ሶሻል ሚዲያ የመጣሁት በምቀኞች ምክንያት ነው። ወደዚህ ሶሻል ሚዲያ በመምጣቴም ከ300 ሺህ በላይ ቤተሰቦችን ማፍራት ችያለው። ከቤተሰቦች ውስጥም እየደወሉ አብሽር አብረነን የሚሉኛሉ። እንደዚሁም ለእኔ በሚገርመኝ ሁኔታ ቪዲዮ ስለቅ ወዲያው ላይክ እና ሼር ሪፖስት የሚያደርጉ ከዛም አልፈው ደግሞ የባንክ አካውንት ሁሉ የሚጠይቁኝ መልካምና ደግ የሆኑ ቤተሰቦች አፍርቻለሁኝ። በነገራችን ላይ ለማንም አካውንት ልክ ያላቅም ራሴን ለመቻል የአቅሜን ያህል መፍጨርጨር አለብኝ ብዬ ስላሰብኩ ነው። እና ምን ልላችሁ ፈልጌ ነው፣ ምቀኞች ወደታች ለመጎተት ቢሞክሩም በተቃራኒው ግን ወደ ላይ እየገፉኝ ይገኛሉ። ውለታቸውም በጣም እየበዛብኝ ነው ማለት ነው። ወደ ጉዳዩ ስመለስላችሁ ምቀኞችን ለማቆም ምንድን ነው መፍትሄው በሚለው ጉዳይ መጀመሪያ ለምቀኞች ያለንን እይታ ማስተካከል አለብን። አንድ ጥሩ ተኳሽ የሆነ ወታደር ከመተኮሱ በፊት ኢላማውን በደንቡ እንደሚመለከተው እኛም ምቀኞችን የምናይበት እይታ ማስተካከል ይኖርብናል። ለምሳሌ ምቀኞችን እንደ ጤነኛ ወይ ኖርማል አርግተን ማየት የለብንም። ምቀኞች በማይድን በሽታ የተጠቁ ናቸው። የበሽታቸውን ምልክት የእናንተ ሐዘን ለነሱ ደስታ ነው። የእናንተ ደስታ ለነሱ ሐዘን ነው። የእናንተ ውድቀት ለነሱ ስኬት ነው። የእናንተ ስኬት ለነሱ እንደ ውድቀት ነው የሚቆጥሩት። እንደዚህ አይነት የተዛባና ሚዛኑ የሳተ አመለካከት እንዳላቸው በደንቡ ልንገነዘብ ይገባል። ሌላው ደግሞ እርግጠኛ መሆን ያለባችሁ ምቀኞች መጨረሻቸው በኪሳራ እንደሚጠናቀቅ ነው። ምቀኝነት የክፋትና የተንኮል መንገድ ነው። የክፋት መንገድ ደግሞ የሚመራው በሸይጧን ነው። ስለዚህ እነኚህ ሰዎች የሸይጧን ጭፍራ ናቸው። አላህ ስብሐነሁ ወተዓላ ምን ይለናል? አላ ንቁ ኢነ ሒዝበ ሸይጧን ሁሙል ኻሲሩን፣ የሸይጧን ጭፍሮች እኮ ከሳሪ ናቸው ይላል። ስለዚህ ምቀኞች መጨረሻቸው በኪሳራ እንደሚጠናቀቅ ምንም አይነት ጥርጥር ሊኖራችሁ አይገባም። ሌላኛው መፍትሄ እርምጃችሁን ወደፊት መቀጠል ነው። ልብ ብላችሁ ከሆነ ከዚህ በፊት ምቀኛ የሆኗችሁ የድሮ ምቀኞቻችሁ በአሁኑ ሰዓት እናንተ ላይ ምንም ተጽዕኖ ማሳደር አይችሉም። ይህም የሚያሳየው ምንድን ነው? እናንተ ርቃችሁ እንዲሄዳችሁ ነው። አሁንም እርምጃችሁን ወደፊት በቀጠላችሁ ቁጥር አዳዲስ ምቀኞች ይፈጠራሉ። እነኚህም ምቀኞች የእናንተ እርምጃ ወደፊት በገፋ ቁጥር ልክ እንደ ድሮዎቹ መርገፋቸው አይቀርም። ልክ እንደደረቀ ዛፍ ቅጠል እየረገፉ ይሄዳሉ። ስለዚህ ሌላኛው መፍትሄ እርምጃችሁን ወደፊት መቀጠልና እድገታችሁ ላይ ትኩረት አርግታችሁ መስራት ነው። ምቀኞች የሸይጧን ባንዲራ ያዥ ናቸው። ሸይጧን መጨረሻ ላይ በውርደት እንደሚያከትመው ሁሉ እነሱም መጨረሻቸው ውርደት ይሆናል። በኮሜንት አላሁ አክበር ማለታችሁን እንዲሁም ሰዎች እንዲጠቀሙበት ቪዲዮ ማጋራታችሁን እንዳዘነጉት። አሰላሙ ዓለይኩም ወራህመቱላህ።